ሰላም የሰላማዊት ቤተሰቦች እንዴት ናችሁ? እዚህ ጋር እንግዲህ ዶሮ አዘጋጅቻለሁ። ከታትፌ ሁሉን አድርጌ ነው የመጣው። እዚህ ጋር የፈረንጅ ቃሪያ በየከለሩ አዘጋጅቻለሁ። ሽንኩርቴን ከትፌያለሁ እና እንደዚህ በዘይት ጠበስ ጠበስ ያደረኩትኝ ነው። ሁሉን ነገር ከታትፌ ነው ያመጣሁት። ከዛ እዚህ ጋር የጠበስኩ የተዘጋጀ ነጭ ሽንኩርት ፍሬዘር ውስጥ ነበረኝ። እሱን ነው ያደረኩበት ነጩ። ከዛ በዚህ መንገድ እያቁላለሁኝ ነው። እዛ ደግሞ ቃሪያ አዘጋጅቻለሁ፣ የፈረንጅ ቃሪያ በየከለሩ። እዚህ ጋር ደግሞ ዶሮ የፍሬዘር ዶሮ ነው የበረዶ ቤት አጥቤ አዘጋጅቼ እንደዚህ በዚህ መልኩ ከትፌ አድርጌበታለሁ። ከዛ ይሄን በደንብ እያቁላለሁኝ ነው። ኩፍታ ብጣጥስ እየሰራው ነው ያረቦቹ። ከዛ በዚህ መንገድ እያቁላለሁኝ ድንቹን ጥጄ ያብስየዋለሁ። ከዛ እዚህ ጋር እርድ አረግበታለሁ ለከረር። ከዛ ከዝበራ አረግበታለሁ፣ ትንሽ ከሞን፣ ቆንዶ በርበሬ አረግበታለሁ። ከዛ የዶሮ ቅመም ደግሞ ስፓይሲ ነበረኝ ትንሽ አደርግበታለሁ ለቴስት። ከዛ በዚህ መንገድ እያቁላላሁት ነው እላችኋለሁ። እዚህ ጋር ደግሞ ያዘጋጀሁት ቃሪያዎች ነበሩ። ትንሽ ደግሞ የሚያቃጥል 1-2 ቃሪያ ነበር፣ እሱንም አድርጌበታለሁ ለቴስት። ስፓይሲ ደግሞ የሆነ ቅመም ነበር አድርጌበታለሁ። አሁን በዚህ መንገድ እያበሰልኩት ነው። ትንሽ ውሃ ያረኩበት እንዲበስልልኝ ነው፣ ትንሽ ቆንጆ እንዲሆን ነው። ከዛ በጎን ደግሞ እሰራለሁ የቤሻሜል መስሪያ ሶስ ማለት ነው። እሱን እዚህ ጋር ቅቤ ዝብዳ አድርጌ 2 ማንኪያ ዱቄት አድርጌ ነው የምሰራው። ከዛ እንደዚህ ያጋልኩትኝ ነው። በትንሽ ደስት ነው ያደረኩትኝ እና ካሜራውን በራሴ ስለያዝኩት ነው የሚንቀጠቀጠው እላችኋለሁ ውዶቼ። እና በዚህ መንገድ 1 ብርጭቆ ወተት አዘጋጅቻለሁ። ወተቱን አረግበታለሁኝ። ከዛ በዛኛው በማማሰው በዚህ ስመታው አይጓጎላ እንዳይመስላችሁ ነው፣ አይጓጎልም። በዚህ መንገድ እያንተከተኩት ነው። ከዛ ደግሞ ድንቹን ደግሞ ቀቅዬ አብስዬ ነው የመጣሁት። በዚህ መንገድ እናንተ ልካችሁን በራሳችሁ ማድረግ ትችላላችሁ። ከዛ እዚህ ጋር ደግሞ ምን አረኩበት? ቁንዶ በርበሬ ያረኩበት። ለቴስት ቆንጆ ነው። ማጂ ቢኖር ቢደረግበት ቆንጆ ነው፣ ግን ማጂ አላደረኩኝም። ቁንዶ በርበሬ ያረኩበት። እዚህ ጋር ደግሞ በጣጥሴን መፍጫው የድንች መፍጫ ቢኖር መልካም ነው። እኔ ግን በችኮላ ስለሆነ በሹካ ነው እየፈጠጥኩት ያለሁት። ከዛ በደንብ አድርጌ እንደዚህ አድርጌ በሹካ ድንቹን አደቀዋለሁ። እንዳልኳችሁ ነው፣ መፍጫ ቢኖራችሁ ተመራጭ ነው። ከዛ እላዩ ላይ ዝብዳና ቁንዶ በርበሬ የተወሰነ ቁንዶ በርበሬ አደርግበታለሁ፣ ብላክ ፔፐር እና ዝብዳ አደርግበታለሁ ለቴስት። አሰራሩ እንደዛ ስለሆነ ብቻ ነው እንደዛ አደርግበታለሁ። ከዛ ሳህኔን አዘጋጅቻለሁ። ጓንት ደግሞ ለብሻለሁ በእጄ እንዳልነካው ማለት ነው። አሁን እዚህ ጋር ሳህኔ ላይ ከታችም አደርገውን እያረኩበትኝ ነው። ከዛ ከላይ ደግሞ ሌላ አረግበታለሁ ማለት ነው። እና ሞክሩት፣ ቆንጆ ነው። ቀላል አሰራር ነው ደግሞ። ከዛ እንደዚህ አድርጌ በደንብ ከስር ካዘጋጀሁኝ በኋላ ድንቹ የሰራሁትን ሶስ አፈስበታለሁ። ወይም ሶሱ ከረሩ ያምራል። ሶሱ እንደዚህ በደንብ አድርጌ ከላይ ያደረኩበት ነው እላችኋለሁ። ነው እንዴት ናችሁ? በተረፈ መልካም ሳምንት ሆኖላችሁ ብዬ ተስፋ አደርጋለሁ። ጠፍቻለሁ ስላልተመቸኝ ነው እንግዲህ። እና በዚህ መንገድ በደንብ አድርጌ ካዘጋጀኝ በኋላ የቀረውን ደግሞ ጓንት ያደረኩት በእጄ እንደዚህ ስለምደበልለው ነው። ከዛ በዚህ መንገድ ድንቹን ከላይ ደረድርበታለሁ። በዚህ መንገድ ድንቹን በላይ በደንብ አድርጌ ደርድሬ አዘጋጀዋለሁ። እንዴት አድርጎ እንደደረደርኩት። ከዛ የሰራሁትን ቤሻሜሉን አደርግበታለሁ ከላይ ማለት ነው። ትንሽ ስለሰራሁት ብዙ አይደለም። ከዛ ጅብን ዘሬላ ደግሞ አደርግበታለሁ ከላይ ማለት ነው። አሁን እንደዚህ አድርጌ የሚበቃኝን ካረኩ በኋላ ጅብን ዘሬላ ከላይ አደርግበታለሁ። ከዛ በቃ ቆንጆ ቀለል ያለ ምግብ ነው። ለራት ምናምን የማይከብድ ቀላል ምግብ ነው እላችኋለሁ። ከዛ ፍርን ውስጥ አስገባዋለሁ፣ ስቶቭ ውስጥ። በዚህ መንገድ ቆንጆ አይነት እራት እንበላለን ማለት ነው።
ይኸውላችሁ እንዴት እንደሚያምር በመስጣ አድርጌ የተወሰነ አውጥቼዋለሁ። ከዛ ትንሽ ከዝበራ አረኩበት። መልካም ሳምንት ይሁንላችሁ።